السلام عليكم ورحمة الله وبركاته. زاري بمنورن أجر قويتا نبي الله إبراهيم عليه السلام عند دعاء شوات أم كم يجرمون دعاء وش مكاكل. إبراهيم عليه السلام اللهن فتعرض جون بزون أجروش لمنال. بتلاقي جنة مجواتن يلجونيتان سكيتن بزو أجروش لمنال. كلمنا وشاتشو عنده وجعل لي لسان صدق في الآخرين إلى بميكتلوت تولدوش زند بملكام عند التوس عدرجني بلو تيجو يميكتلو تولد بخير عندي استوسين عدرجلني بلو الله اللمن إبراهيم عليه السلام هن سلمنو يساتشو عشرة يساتشو تاريخنا زنا بخير منجد የሚቀጥለው ትውልዶች እያነሱ እንዲቀጥል ለመኑ። ይሄን ስለምን እንዴት ነው ኢብራሂም ጀነት ካገኙ ተበቃቸው ወይ ለምን ይሄን ይለምናሉ ምናምን ልንል እንችላለን። ነገር ግን ኢብራሂም እንደዛሬ ዘመን አላህ ረስተው ሰዎች እንዲያውቋቸው ታዋቂ ለመሆን በፈሳዱ መንገድ በጥፋቱ መንገድ በተለያየ አቅጣጫ ለመታወቅ ከአላህ ጋር አልተጣሉም። የሁሉ ነገር ባለቤት የሰው ቀልብንም ያዘ ሁሉ ነገር ባለቤት የሆነው አላህ Subhanahu Wa Ta'ala በሰው ቀልብ ውስጥ እሳቸው እንዲታወሱ የሚያደርጋቸው ነገር እንዲያደርግላቸው እሱን ለመኑ። አላህም ልመናቸውን ተቀበለ። ኢብራሂም አለይሂ ሰላምን ያንዳንዱ ሙስሊም ብቻ ሳይሆን ክርስቲያኑም አይሁዱም ሌላውም ጭምር እንዲያስታውሳቸው አላህ Subhanahu Wa Ta'ala አደረገላቸው። እኛ ሙስሊሞች በየቀኑ ኢብራሂምን እናስታውሳለን። ስማቸውንም በቀን እናነሳለን። ሰላት ስንሰግድ ከዚህ ከኢብራሂም ዱዓ ተቀባይነት ከማግኘቱ የተነሳ አታህያቱ ላይ ከማ ሰለይተ አላ ኢብራሂም ወአላ አሊ ኢብራሂም ከማ ባረክተ አላ ኢብራሂም ወአላ አሊ ኢብራሂም እንላለን። በእያንዳንዱ ሰላት ላይ አራት ጊዜ የኢብራሂምን ስም እናነሳለን። በጥቅሉ በቀን 20 ጊዜ የኢብራሂምን ስም እናነሳለን በእያንዳንዱ ላይ ማለት ነው። አሁን ልብ ብለን ካየን ከብዙ ሺህ ዓመታት በፊት ወደ አኺራ የሄዱ ኢብራሂም በቁርአን ውስጥ መጠቀሳቸው እንዳለ ሆኖ ነገር ግን በሰው ምላስ ላይ በየቀኑ እንዲጠቀሱ አላህ አደረጋቸው። ያውንም ልብ ብላችሁ ካያችሁ በአምስት አውቀት ሰላት ላይ ነው። አምስት አውቀት ሰላት ላይ መነሳት ብቻ አይደለም። ዓለም ላይ በተለያየ በእያንዳንዷ ደቂቃ ብትሄዱ ሰዎች አዛን ብለው የሚሰግዱበት አለ። የፈለጋችሁትን የዓለም ደቂቃ ውሰዱ። አንዱ ሱብህ እየሰገደ ነው፣ አንዱ አስር እየሰገደ ነው፣ አንዱ መግሪብ እየሰገደ ነው፣ አንዱ ከተማ ምናምን ሰላት ገብቷል። ሁሌ አዛን ይወጣል፣ የአላህ ስም ይነሳል። ከዛ ጋር ተያይዞ የነብዩ ሰለላሁ ዐለይሂ ወሰለም ስም አዛን ላይ ይነሳል። ከዛ ያን ሰላት ሲሰግዱ አታህያቱ ውስጥ የኢብራሂም ስም ይነሳል። ልብ ብላችሁ አይታችኋል። ኢብራሂም እንዲታወሱ አላህን ለመኑ። ታዋቂነትን በኸይር መንገድ ላይ አላህ እንዲሰጣቸው እንጂ ሰዎች እንዲያውቋቸው ብለው ለሰው ለመታወቅ ሰዎች እንዲያወድሷቸው ከሰው አጅርን በመፈለግ ዝናን ከሰው በመፈለግ ንያቸውን ሰው ላይ አድርገው ሳይሆን አላህን አድርገው እሱ እንዲያሳካላቸው ጠየቁ። ኢብራሂም ስንል እያንዳንዳችን አለይሂ ሰላም እንላለን። ሰላም በርሳቸው ላይ ይሁን እያልን የሳቸውን ስም ይዘን ለልጆቻችን ምሳሌ አድርገን እያወጣን ይሄ በየቀኑ ያለ ነው። በዚህ ብቻ አያበቃም። በየአመቱ ኢደል አድሃ ሲመጣ የኢብራሂም ስም ይነሳል። ያንዳንዱ የኢደል አድሃ ቀን ኹጥባ ብትወስዱ ኢብራሂም እስማኤልን ሊያርዱ ይዘው ሲሄዱ ያ ነው ኹጥባው የኢደል አድሃ ቀን። ያንዳንዱ ቤት ኡዱህያ ይታረዳል። አቅሙ የቻለ ሰው ሲታረድ የኢብራሂም ሱና እየተተገበረ ነው። ያም ብቻ አይደለም። አመት ላይ ሐጅ ለማድረግ የሚሄድ ሙስሊም ሐጅ ላይ ሄዶ ካዕባ የሚያደርግበትን ስትሄዱ ካዕባ ጋር ስትሄዱ ኢብራሂም አሻራቸው ካዕባ ላይ አለ። አሁን ባለው መልኩ ያለውን ካዕባ ሰርተው ያቆሙልን ኢብራሂም ናቸው። ያም ብቻ አይደለም። ካዕባውን ሰርተው ያ የቆሙበት ቦታ ቆሞ ዲዛይኑ ልክ ነው ብሎ ያዩበት ቦታ ያንን ቦታ ፈተኺዙ መቃመ ኢብራሂም ሙሰላ ኢብራሂም የቆመበትን ቦታ የሰላት ቦታ አድርገዋል። በሚዲያም ስናይ በአካልም ስናይ ጠዋፍ አድርገው ሰዎች ያቺ የኢብራሂም ቦታ መቃመ ኢብራሂም ቦታ ለመስገድ ይጋፋል።
ኢብራሂም ስማቸው ዛጋ ቀረማል ያም ብቻ አይደለም ዘምዘም ቦታ ስንሄድ ዙሚ ብላ ስም ያወጣችው የኢብራሂም ባለቤት ሐጀር ናት ሰፋና መርዋ ሰዎች ይሮጣሉ በኡምራ ላይ ጠዋፍ ያደረጉ እዛጋ ይዞራሉ ጠዋፍ ስንሄድ ከልጃቸው ጋር እዛ ሲያረጉ ኢብራሂምን እናስታውሳለን ያም ቦታ ሰፋ መርዋ 7 ጊዜ ወዲያ የሮጣቸው እዛጋም የኢብራሂም ባለቤት የሐጀር ታሪክ አለ ያም ብቻ አይደለም ሐጅ የሚያደርጉ ሰዎች ጠጠር ይወረወራሉ ሄደ ጠጠር ሲወረወሩ ጀመራት ላይ ኢብራሂም እስማኤል ሊያርዱ ተዘጋጅተው ይዘው ሲሄዱ ሸይጣን ሰው መስሎ መጣባቸውና እንደሚባለው ያልሆነ ህልማይተ ልጅህን አትረድ ብሎ ሊያጣጥላቸው ካላማቸው ሊያሰናክል ፈለገ ጠጠር አነሱና ሂድ ከዚህ ሸይጣን ብሎ ወረወሩ ዛሬ ሐጅ የመጣ ሰው እንደ ኢብራሂም ሁሉ ወርወር ተባለ ይሄ ሁሉ በሚሊዮን የሚቆጠር ሰው ይወረውራል እዛጋም ኢብራሂም አለ በእያንዳንዱ ቦታ እኛ ኢብራሂምን እንድናስታውሰው አላህ በነቢያችን ሰለላሁ ዐለይሂ ወሰለም ሸሪዓ ውስጥ አስገብቶ እኛም ደግሞ ያንን ትዕዛዝ ተከትለን ሱናውን አሟልተን ዋጅቡን ፈጽመን አላህና መልእክተኛውን በመታዘዝ አጅር እንድናገኝበት አደረገ ይሄን ብቻ አይደለም የኢብራሂም ስም ክርስቲያኑም ጋር ገባ አይሁዱም ጋር ገባ እዛም ስትሄድ አብርሃም ነው አይሁድም ጋር ስትሄድ አብርሃም ነው በዚህ ብቻ አለ hatta ሰርግ ቤት እንኳን ስትሄድ እነሱ ጋር ሰርጉ የአብርሃምና የሳራ ይሁን እዛ እንኳን ስማቸው አልቀረም ማለት ነው አላህ በየሁሉም ቦታ አደረገ እኚህ ኢብራሂም አለይሂ ሰላም ይሄንን ዱዓ አስበውበት የሚቀጥለው ትውልድ በኸይር ያስተውሰኝ ብለው ዱዓ ሲያደርጉ በኸይር መታወስ ምን ያህል ጥቅም እንዳለው ገብቷቸዋል ማለት ነው በኸይር መታወስ ሰው ሁሉ ይፈልጋል ግን እንዴት ነው ጥያቄው በኸይር የምንታወሰው መጥፎ ስራ ሰርተን ከሆነ በዘመናቸው ታዋቂና ዝነኛ የነበሩ ፊርዓውን አይነቶቹ ዛሬ በመጥፎ ነው የሚታወሱት በዛ ዘመን ኃያል ሆኖ አነ ረብኩሙል አላ ሆን ብለው ብዙ ጥፋት ሰርቶ የሄደ ነው ዛሬ ስንል ማንንም ሰው ልጁን ፊርዓውን ብሎ አይሰይምም ማንንም ሰው አርአያ አድርጎ አያየውም ፊርዓውን ሲባል ለዕነቱላሂ ዐለይሂ ነው ለምን ስንል በጥፋት መንገድ ላይ ስለቆመ ነው ያም ብቻ አይደለም በደል ፈጽመው ታዋቂ የሆኑ ሰዎች ወንጀል ሰርተው ታዋቂ የሆኑ ሰዎች ነጥቀው ስልጣን የያዙ ሰዎች አጭበርብረው ሀብታም የሆኑ ሰዎች ያልሆነ የአላህ መንገድ የሌለበት የነብዩን ሰለላሁ ዐለይሂ ወሰለም መንገድ ጥሰው ታዋቂ ለመሆን በዘመራቸው የሞከሩ ሰዎች ግማሹ ቀብር ውስጥ እየተቀጣ ነው ግማሹ ጀሃነም የሚገባ ነው ግማሹ ለምን ስንል እዚህ ጋር ከአላህ ጋር ተጣልተ አኺራህን ሽጠህ የነብዩን ሰለላሁ ዐለይሂ ወሰለም መንገድ ጥሰ አላህ ያሰመረውን ድንበር ተላልፈ ከዛ በኋላ የዓለም ሁሉ ህዝብ ቢያደንቁ ቢያወድሱ አንተዛ ቀብር ገብተህ ከሆነ ሂሳብህ ያልሞላ ከሆነ ሚዛንህ ባዶ ከሆነ በዚህ ደረጃ ላይ ካለ ታዋቂነት ምንድነው የሚፈይደው ነገር ግን የአላህን መንገድ ይዘህ ንያህን መታወቅን ሳይሆን ንያህን ፌመስ መሆን ሳይሆን ንያህን ሰዎች ይወቁኝ ሳይሆን አላህን ለማስደሰት አድርገ አላህ እንድትታወቅ አደረገ ወይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጠየቁ አንድ ሰው ጥሩ ስራ ሰርተዋል ሰዎች በዚህ ጥሩ ስራ ምክንያት አደነቁት ይሄ እንዴት ይታያል ሲባል አላህ ይሄንን ነገር ቀድሞ በመድር ላይ እንዲመጣ ያደረገው ምልክት ነው የተቀባይነቱ ምልክት ነው አንተ ለንያህ ሰው አይደለም ሰውን ለማስደሰት አይደለም ሰዎች ይውልኝ አይደለም ለሰው ብለህ አይደለም ቀልብ ውስጥ የሰው ጉዳይ የለም ቀልብ ውስጥ በታዘዝከው መሰረት ስራን አሳምረህ መስራት ነው ቀልብ ውስጥ ያለው አላህ ይወደዋል ነብዩ ሰለላሁ ዐለይሂ ወሰለም ይወዱታል ወይ ነው ቀልብ ውስጥ ያለው የታዘዝኩትን አማና ልወጣ ነው ከሰው ጋር የተንጠለጠለ ምንም ነገር የለም ነገር ግን በስራ ስኬት ሰዎች ባንተ ላይ በመደሰታቸው ከመጣ አህለን ወሰህለን ያ እውቅና ችግር ያለው አይደለም ከዛ ውጪ ግን መንገድ ጥሶ ድንበር ተላልፎ አላህን አስቆጥቶ ያልሆነ ነገር አድርጎ ታዋቂነት ከዛ አስኑ ጥያቄው ከዛ ጀነት ያደርሳል ወይ ያ መንገድ ያ ነገር ከእሳት ነፃ ያወጣል ወይ ያ መንገድ
በመዝገብ በኸይር ስራ መዝገብ ነው በሸር ስራ መዝገብ ላይ ነው የሚጻፈው ያ ድርጊት የቱ ጋር ነው የሚገባው ምንም ነገር ስናደርግ ወይ በኸይሩ ነው ያለው ወይ በሸሩ ነው ያለው የቱ ጋር ነው የሚገባው ነው ጥያቄው መጨረሻ የት ይወስደኛል ጥያቄው መጨረሻው እኔን ከፍ ያረጋኛል ወይ ዝቅ ያረጋኛል በሰው ፊት ሳይሆን በአላህ ፊት ከነብዩ ሰለላሁ ዐለይሂ ወሰለም ጎረቤት ያረጋኛል ወይስ የት ያደርገኛል ወደኔ ቀርብ በሚሉ ሰዎች ጥሩ ስነ ምግባር ያላቸው ሰዎች ናቸው አሉ ያ ደረጃ ላይ ወደ ነብዩ ሰለላሁ ዐለይሂ ወሰለም ያቀርበናል ወይስ አያቀርብም ጥያቄው ይሄ ነውና እያንዳንዳችን ራሳችንን ምድር ላይ ስንሄድ አሻራችንን አስቀምጠን ኸይር ነገር አሳርፈን መሄድ አለብን ኢብራሂም አለይሂ ሰላም ዱዓ ስለለመኑ ብቻ እኮ አይደለም ዱዓ ስለለመኑ አይደለም አላህ የተቀበላቸው ዱዓቸውን ተቀብሏል ግን ዱዓው የሚቀበል ሰው መጀመሪያ መሆን ነው ዱዓን እኮ ተቀብሎ ይሄ ሁሉ ለማድረግ አንተ አላህ ዘንድ ያለ ቦታ ማን ነው በቀን 5 ሰላት ውስጥ ስም እንዲገባ ይሄ ሁሉ ሰው እንዲያስታውስ አንተን ማስታወስ ውስጡ ያለ ሸሪዓ እንዲደነገግ ያስደረቀው አንተ ማን ሆነህ ነው ይሄን ደረጃ ኢብራሂም በምን አገኙ ስንል ዲን ላይ ታግለው ከወጣትነታቸው አንስተው ተውሂድ መንገድ ላይ ታግለው ከዛ በፊት ባለው ለፍተው በዲን መንገድ ላይ ስንት መከራ አይተው እሳት ውስጥ ተወርውረው ልጅ በስተርጅና አግኝተው ተደሰትኩ ሲሉ እረድ ተብሎ ተፈትነው ስንትና ስንት ፈተና አይተው የኔ ውዴታ ላይ ምንም በቃ ጥርጣሬ ያለው አይደለም ተብሎ ፈተናውን ካለፈ ከዛ በኋላ አንተ አላህ ዘንድ ያለህን ደረጃና ቦታን ካስመሰከር አላህም ላንተ ያስመሰክራል ቃል የገባውን ነገር ማለት ነው በዛ ደረጃ መሆን ይፈልጋል እንጂ ዝም ብሎ በባዶ መሬት ዱዓ በማድረግም ብቻ አይደለም አዎ ዱዓ ብዙ ነገር ያሳካል ነገር ግን ዱዓው የሚቀበል ሰው አይነት መሆን ቀድሞ ራስን በዛ ደረጃ ከፍ ማድረግ ይፈልጋልና በሰማነው የምንጠቀም ያድርገን ሰላም አለይኩም ወራህመቱላሂ ወበረካቱ